ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ደግሞ የዲሲፕሊን ቅጣት ምንድን ናቸው እና ምን ማድረግ የለብንም፣ ዩኒቨርሲቲ ውስጥ ምን ማድረግ የለብንም፣ ዲሲፕሊን ቅጣት የሚያስመጡ ነገሮች ምንድን ናቸው የሚሉትን ነገሮች ዛሬ በዲቴል እናያለን። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ቪዲዮዬን ላይክ እያደረጋችሁ ብዙ ተማሪ ጋር እንዲዳረስ አድርጉልኝ። እና ወደ ቪዲዮ እንግባ። በየአመቱ በጣም ብዙ የሚባሉ በየዩኒቨርሲቲው ብዙ ተማሪዎች በዲሲፕሊን ቅጣት ሲባረሩ እናያለን። እና እነዚህ ነገሮች የሚከሰቱት ተማሪዎች የዲሲፕሊን መመሪያ ህጎችን ባለማወቃቸው ነው። እና የከፍተኛ ትምህርት ተቋም ተማሪዎች ምን የዲሲፕሊን መመሪያዎችን ማወቅ አለባቸው የሚለውን በዶክመንት አስቀምጬላችኋለሁ። ዶክመንቱን ማግኘት የምትፈልጉ ከሆነ ከኔ የቴሌግራም ቻናል ላይ ማግኘት ይችላሉ። የቴሌግራም ቻናሌን ደግሞ ላይ ስክሪኑ ላይ በምትመለከቱት ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ካልሆነም ደግሞ ኮሜንት የመጀመሪያው ኮሜንት ላይ ማግኘት ትችላላችሁ ማለት ነው። ወደ ዲሲፕሊኑ ስንገባ ዶክመንቱን በጥቂቱ ልግለጽላችሁ፣ በትንሹ አሳጥሬ ነግራችኋለሁ። እንደምትመለከቱት የሁሉም የዩኒቨርሲቲዎች ስም እዚህ ላይ ተጠቃሏል። እና እነዚህ ዩኒቨርሲቲዎች ላይ ሆናችሁ ማድረግ የሌለባችሁና መብታችሁን ይገልጻል ይሄ ዶክመንት ማለት ነው። የከፍተኛ ትምህርት ተቋም ተማሪዎች ዲሲፕሊን መመሪያ ስለመላክ ይላል። እንግዲህ እንደምትመለከቱት እዚህ ጋር የሁሉንም የዩኒቨርሲቲዎች ስም አስቀምጧል እና መብትና ግዴታቸው አለ። እና ክፍል 2 ይላል መብትና ግዴታ። አንቀጽ 5 የተማሪ መብቶች። እነኚህ የተማሪ መብቶች ናቸው፣ ማንበብ ትችላላችሁ። አንዱን ዝም ብዬ ላንብብላችሁ። በዩኒቨርሲቲ ግቢ ውስጥ ህገ መንግስት፣ ሰብአዊ መብትና ደህንነት ተጠብቆ የመኖር መብት ማንበብ ትችላላችሁ። ወደ ታች ስናደርግ አንቀጽ 6 የተማሪ አጠቃላይ ግዴታዎች። እነኚህ ደግሞ ግዴታዎች ናቸው። ግዴታና መብታችሁን በደንብ ማወቅ አለባችሁ፣ ምክንያቱም እዛ ገብታችሁ ትቸገራላችሁ ማለት ነው። አንቀጽ 9 ላይ በተማሪዎች ምግብ ቤት ፈጽሞ የተከለከሉ ነገሮች። በምግብ ቤት ውስጥ በካፌ ውስጥ የተከለከሉ ነገሮችን ማወቅ ትችላላችሁ፣ እዚህ ጋር አለ። አንቀጽ 10 ላይ ደግሞ የዲሲፕሊን ጥፋት። እነዚህ ወሳኝ የሆኑት እነዚህ ናቸው፣ የዲሲፕሊን ጥፋቶች። እነዚህን በደንብ አንብቧቸው። እና አነስተኛ የዲሲፕሊን ጥፋቶች ምን ቅጣት ያስከትላሉ የሚለውን እዚህ ጋር ማግኘት ትችላላችሁ። ሁሉንም እዚህ ፋይል ውስጥ ማግኘት ትችላላችሁ ማለት ነው። ሁለተኛ የቃል ማስጠንቀቂያ የሚያሰጡ የዲሲፕሊን ቅጣቶች አሉ፣ ማንበብ ትችላላችሁ። እና ቀላል የዲሲፕሊን ቅጣት አንቀጽ 12 ላይ ማግኘት ትችላላችሁ። ያው እና ይሄ ሁሉ በዘረዝር በጣም ቪዲዮ ይላል ብዬ ነው ከላይ ያነበብኩላችሁ ያለሁት። አንቀጽ 13 መካከለኛ የዲሲፕሊን ቅጣት። እዚህ ላይ ሁሉንም ማግኘት ትችላላችሁ። ይህን ዶክመንት ደግሞ ወይም ደግሞ ዲስክሪፕሽን ላይ ማግኘት ትችላላችሁ። ካልሆነም የኮሜንት መጀመሪያው ላይ ታገኙታላችሁ ማለት ነው። እንደዚህ አይነት ፈጣን መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ እያደረጋችሁ ብታዩ ደስ ይለኛል። እኔም ጀማሪ ነኝ፣ ለእኔ በጣም ስለሚያበረታታኝ ላይክ እና ሰብስክራይብ አድርጉ። ላይክ ስታደርጉ ደግሞ ብዙ ተማሪዎች ጋር ይደርሳል።